ያህል ኢትዮጵያዊነት የነገሰበት ጥቁርነት ከፍተኛ ማማ ላይ የወጣበት ለዓለም ማንም ጥቁርም ነጭም በእግዚአብሔር አምሳል በፈጣሪው እኩል የተፈጠሩ ፍጡራን ናቸው የሚለው መጽሐፍ ቅዱሳዊና ሃይማኖታዊ መርህ በግልጽ ኢትዮጵያውያን ያረጋገጡበት ዕለት ነው። እንግዲህ ያንን ህግም ከአይቲን ከህገ ልቦናም ከመንፈሳዊም ህግ የሚጻረር ድርጊት ነው ትላንት የተፈጸመው። በጣም አሳፋሪም አሳዛኝም ነው። ምንም አይነት የታሪክ አተረጓጎምና እይታ ሊኖር ይችላል ባንዲራው ላይ በተመለከተ ወይም በተመለከተ ሰዎች ዜጎች በነፃነት የሚያምኑበትን የሚሰማቸው ነፃቸው ያንን የሚያደግ መከላከያ ኃይልና የጸጥታ መስፈሩና የሚኖሩም ሌሎችም ሰዎች በነፃነት እንዳይገልጹ መደረጉ በጣም ታሪካዊ ስህተት ነው። ታሪካዊ ስህተት ዘሪሁን ከዚህ ከአድዋ በዓል ጋር በተያያዘ በርከት ያሉ መረጃዎች አሉ። ምናልባት አንዳንዶቹ በስፋት መመልከት የሚገባን ነው። የአዲስ አበባ ሀገረ ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ዛሬ መንግስትን ማስጠንቀቂያ የሰጠበት መግለጫ ወጥቷል። ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ዙሪያ አባቶቹ የተናገሩት ነገር የለም። ዛሬም አባቶቹ አቡነ ጴጥሮስና አቡነ አብርሃም ወጥተው ወቅታዊ ሁኔታ በተመለከተ የተለያዩ ነገሮችን አንስተዋል። የአዲስ አበባ ሀገረ ስብከት ባወጣው መግለጫ ላይ ከነሱ አስተያየት ጠብቄ ነበር። ከነሱ የሰማሁት ነገር የለም። ነገር ግን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ መግለጫውን አንብበውታል። መግለጫው በዋናነት በአድዋ በዓል ላይ በተከሰተው የመንግስት ጥቃት ላይ ያተኮረ ነው። በ15 ቀናት ውስጥ ይህንን ድርጊት የፈጸሙትም ይሄ ድርጊት እንዲፈጸም ትዕዛዝ የሰጡትንም የመንግስት ኃላፊዎች ለህግ ቀርበው እንዲታዩ ለህግ መቅረብ የማይችሉ ከሆነና ይህንንም ለቤተክርስቲያኒቱ መንግስት የማያሳውቅ ከሆነ በ15 ቀን ውስጥ ቤተክርስቲያኒቱ የራሷን ቀጣይ እርምጃ ለመውሰድ የምትገደድ መሆኑን በማስጠንቀቅ ጭምር የወጣ መግለጫ ነው የተሰጠው። ምናልባት ዘሪሁን አሁን የጾም ወቅት ነው፣ የወዳዴ ጾም ወቅት እንደዚህ አይነቱ በቀነ ገደብ የተቀመጠ ማሳሰቢያና ማስጠንቀቂያ ምን ያህል ተግባራዊ ይሆናል እንግዲህ የሀገረ ስብከቱ አመራሮች ነው የሚያውቁት። በተለይ ሊቀ ጳጳሱ አቡነ ሄኖክ ከዚህ አንጻር መግለጫ ወይም ደግሞ ዝርዝር ማብራሪያ ይሰጣሉ ተብሎ ይጠበቃል። 15 ቀን የሰጡት በ15 ቀን ውስጥ ይሄ እንዲፈጸም አደጋ ያደረሱትን ትዕዛዝ የሰጡትን በሙሉ ለፍርድ እንዲቀርቡ ነው የጠየቁት። በዚህ ላይ የምትለው ነገር አለ? ምናልባት ይሄ ተፈጻሚ መሆን እድሉ አለ? በመንግስት መግለጫ ሰጥቷል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ትላንትኑ በሰጠው መግለጫ
ጉዳዩን ከጸረ ሰላም ኃይሎች ጋር አያይዞታል። በዋናነት አድዋን ለጸረ ሰላም ተግባራቸው ለመጠቀም የፈለጉ ኃይሎች ናቸው ይህንን ድርጊት የፈጸሙት። አሁንም ቢሆን አሳደን ያሉበት ገብተን ለፍርድ እናቀርባቸዋለን የሚል ነገር ጠቅሷል። እንግዲህ የገደለው መንግስት፣ ሰራዊት ያሰማራው መንግስት ከእንደገና የሚወቅሰው ደግሞ ራሱ መንግስት መሆኑ በጣም አስገራሚ ነገር ነው። እንግዲህ ቤተክርስቲያኒቱ እንዲህ አይነት በቀነ ገደብ ያስቀመጠችውን ጉዳይ በተመለከተ ከመንግስትም ሆነ ከአዲስ አበባ አስተዳደር የተሰጠ ምላሽ የለም። በዚህ ላይ የምትለው ካለ ዘሪሁን? ማስተካከሉ አይ ቲንክ ተገቢና ትክክለኛ ህጋዊ መብቷን በተመለከተ ነው። አይ ቲንክ ያላት መብት ነው የተጠቀመችው። አንደኛ ሁለት ነገር እዚህ ጋር አለ። መጀመሪያው አድዋን ከኢትዮጵያ ኦርቶዶክስ ቤተክርስቲያን መቻል በታሪክም በአንድም አካል ነች፣ የኢትዮጵያ አካል ነች። ኦርቶዶክስን ማግለል እና የባሉ አካል እንዳትሆን ማድረግ ይመስላል። ታሪክ ላይ ቤተክርስቲያን ያለውን አስተዋጽኦ ኢትዮጵያ ቤተክርስቲያን ከመንግስታቱ ጋር ያላት ግንኙነት በታሪክ ያለው ስፍራ አለ። እሱን በሴኩላሪዝም አሁን ከዚህ በኋላ ማስተካከል ይቻላል በህገ መንግስቱ። ያ ማለት ግን ታሪካዊ እውነት ሆኖ እንሽራለን ወይም እናፈርሳለን ማለት አይቻልም። እሱ አይ ቲንክ መታወቅ አለበት። ሁለተኛው ነጥብ ግን በተደጋጋሚ ቅጥር ግቢ ላይ በተለይ የተፈጸመው በጣም ትልቅ ድፍረትና የህግ ጥሰት ያለበት ነው ከመንፈሳዊ በተጨማሪ። ስለዚህ ቤተክርስቲያኗ አንደኛ በቅጥር ግቢ የተጠለሉ ማንም ወንጀል የሰራ ሰው እንኳን በቅጥር ከተጠለለ ጉዳት እንዳይደርስበት ጥበቃ የማድረግና በሌሎች ህጋዊ አግባብ ያ ሰው እንዲጠየቅ የማድረግ ነው እንግዲህ ያለው አሰራር መሆን ያለበት ቤተክርስቲያን መከበር ስላለበት እና ምናልባት እኔ በ15 ቀን ምን ያህል አካውንታቢሊቲ ይሰፍናል፣ እነዚህ ሰዎች ለህግ ቀርበው ፍትህ ይገኛሉ የሚለው አሁን ካለው የኢትዮጵያ የህግ አሰራር አንጻር ትንሽ እንትን ይመስላል። ግን ተገቢውን ጥያቄ ነው ያቀረበችው በቀነ ገደብ። እንግዲህ ባለፈው እንደምታስታውሰው ያ የነበረው ትግል ሞሜንተሙን አጥቷል። ብዙ እንትኖች ተፈጥረዋል፣ እርቁ ያው ተከናውኗል በሚል ግን መንግስት እንዳልተማረና አይ ቲንክ የአሰራር ለውጥ ያካሄድ ለውጥ ማድረግ እንዳልፈለገ ነው የሚያሳየው። ስለዚህ ተቋሟን ማክበር አለበት፣ ምዕመኗን ማክበር አለበት እና መሪዎቿን ማክበር አለበት። ስለዚህ ይህን ያደረገችው ጥያቄ አይ ቲንክ ተገቢ ነው ብዬ ነው የማምነው። እንግዲህ በዚያ ምን ይደረጋል የሚለው ከዚህ ጋር ምናልባት የሰብአዊ መብት ኮሚሽን ያወጣው ማያያዝ እንችላለን። እሱን እኔ ላቀርብ እችላለሁ። የኢትዮጵያ የሰብአዊ መብቶች ኮሚሽን የሚያወጣው መግለጫ አለ፣ እሱን እንመለስበታል። ምናልባት የሁለቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መግለጫ በተመለከተ ባለፉት ቤተክርስቲያኒቱ ችግር በገጠማትም ጊዜም ፊት ለፊት የሚታዩት ሁለቱ አባቶች ዛሬም ወጥተው ነበረ። በተለይም ቤተክርስቲያኒቱ ጋር በተያያዘ የተለያዩ ጉዳዮች ይነሳሉ በምዕመናን ዘንድ። የታደረሳችሁት ምን ላይ ነው ያላችሁት የሚል የምዕመናን የገፉ ጥያቄዎች አሉ። እነዛ ሁለቱ አባቶች 3 ነበሩ። ሁለቱ አባቶች ብቻ እንደተመለሱ ነው የተነገረው። አንድ አባት የት ሄዱ? እሳቸው ሶስተኛው አባት ማለት ነው የት ነው ያሉት? ምን እያደረጉ ነው የሚለው በራሱ አንዳንድ ወገኖች የእሳቸውን መጨረሻ ማወቅ የሚፈልጉ እንዳሉ እየሰማን ያለ ነው። ይህን በተመለከተም ከቤተ ክርስቲያኒቱ አባቶች የተሰጠ ማብራሪያ የለም። ሁለቱ አባቶች መጥተዋል። እስካሁን ግዘታቸው አልተነሳም፣ ገና ነው፣ በሂደት ላይ ነው፣ እየተነጋገርን ነው፣ ብዙ ነገር ይቀራል፣ ሁሉን ነገር ወደፊት የምናሳውቃቸው ይሆናል የሚል ነገር ነው እንግዲህ ከአባቶቹ እየተነገረው። በነገራችን ላይ ብፁዕ አቡነ ሳዊሮስ ዛሬ የተገኙበት አንድ መድረክንም እንደዚሁ ተከታትለናል። የኦሮሞ ነጻነት ሰራዊት ወይም መንግስት ሸኔ ብሎ የሚጠራውንና መንግስትን ለማስታረቅ የተጀመረ የኦሮሚያ የሃይማኖቶች ጉባኤ ላይ ተገኝተው መታየታቸውን ነው የተሰማው። ምናልባት ሸኔንና መንግስትን ለማስታረቅ የተጀመረ እንቅስቃሴ ውስጥ እሳቸውም የዛ ድርሻ ወይም የዛ ሚና ተጫዋች ሆነው መታየታቸው ነው የተገለጸው። እንግዲህ ቤተክርስቲያኒቱ ብዙ ችግሮች እየገጠሟት ነው ያሉ። እስካሁን ያልተፈቱ የቤተክርስቲያኒቱ ልጆች አሉ። አርሲ ነገሌ ዛሬም እንደዚሁ ተመሳሳይ የፍርድ ቀጠሮ ነበረ፣ የችሎት ቀጠሮ ነበረ። ለተጨማሪ የ10 ቀናት ነው እንግዲህ የታሰሩት ካህናት የተቀጠሩት። በጣም አሳዛኝ ነው። ምንም ወንጀል ባልሰሩበት ሁኔታ ቤተክርስቲያኗን ስለጠበቁ ብቻ በተለያዩ ቀጠሮች እየተንከራተቱ ቤተሰቦቻቸውም እየተጎዱ እንዳለ ነው ከአካባቢው የሰማነው። እንዲህ አይነት መሰል የተጓተተ ፍትህ በየአካባቢው እንዳለም ይነገራል። ቤተክርስቲያኒቱ ከዚህ አንጻር ችግር እንደገጠማት ነው ማስተዋል የሚቻለው። ሌላው በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ላይ ድምፁን ስላሰማ የታሰረው ፓስተር ቢኒያምም እንደዚሁ
ዛሬ ለሁለተኛ ጊዜ የዋስትና መብቱ ተፈቅዶለት የ2000 ብር ዋስ ከጠራ በኋላ ከእንደገና ሰበር ሰሚ ችሎት ይግባኝ ተጠይቆበት ወደ እስር ቤት ተመልሶ መግባቱን የሰማነው ባለቤቱን ወይዘሮ ህይወትን አግኝቻት ነበረ። እንደገለጸችልን ከሆነ ወዴት እንደሚሄዱ ማንን እንደሚጠይቁ ግራ ገብቷቸዋል። ዛሬ በመጨረሻው ሰዓት ላይ ከመኪና ተቀባብለውት መልሰው ወደ እስር ቤት እንዳስገቡት ነው የገለጸችልን። ስለዚህ ሰኞ ዕለት ሁኔታውን ለማጣራት እንሄዳለን። የተቀጠረ ነገር የለም። እንግዲህ እየተቀባበሉ እያሰሩት ነው ፓስተር ቢንያምን የሚል ነገር ነው ያነሳቸው። የፍትህ ሁኔታው ብዙዎችን አስጨንቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳዩን የሚመለከቱት የጠበቆች ቡድንንም እንደዚሁ አነጋግሬያቸው ነበረ። በጣም ያልተለመደ ነገር ነው እያዩ ያሉት። በአንድ ወንጀል የተለያዩ ችሎቶች ያግለሰብ እንዳይፈታ እየተቀባበሉት እንደሚገኙና ይሄ በዘመነ ወያኔ ወይም በዘመነ ህወሓት ጊዜም ታይቶ የማይታወቅ እንደሆነ ነው የገለጹትና በጣም አስቸጋሪ ሁኔታ ውስጥ መግባታቸውን ገልጸውልናል። ዘሪሁን ይህን ጉዳይ በተመለከተ እንግዲህ የፍትህ ስርዓቱ በከፍተኛ ደረጃ እያሽቆለቆለ መምጣቱን የሚያሳዩ የተለያዩ አብነቶችን መጥቀስ ይቻላል። በቅርቡም ያው ስልጣን የለቀቁት በገዛ ፈቃዳቸው የጠቅላይ ፍርድ ቤት ፕሬዝዳንትና ምክትላቸውም ከዚሁ የፍትህ ስርዓት ጋር በተያያዘ ብዙ የሚቀራቸው ነገሮች እንዳሉ የተለያዩ ነገሮችን ጠቅሰው ነው ምናልባትም በይፋ ባያነሱትም በውስጥ ባለ መረጃ የፍትህ ስርዓቱ ላይ ጥያቄ እንዳላቸው እንሰማለን። ለማንኛውም ዘሪሁን በዚህ አንፃር ምን ማለት ይቻላል? ሰዎች አሁንም እየተንገላቱ ነው። ፍትህ እየተከበረ አይደለም። ፖሊስና አቃቤ ሕግ ለዳኞች ትዕዛዝ ተገዢ የሚሆኑበት ሁኔታ የለም። ይሄ የበለጠም ህብረተሰቡን ዜጎችን እያጉላላ ይገኛል። መሳይ በጣም አሳዛኝ ነው። ማለት የፍርድ ቤት ገለልተኛነት ጥያቄ፣ የፖሊስ ፍትሐዊ አሰራር ያለመከተል፣ ሰዎችን በህግ ፊት ነጻ ተብሎ የመገመት ፕሪዘምፕሽን ኦፍ ኢኖሰንስ የሚለውን መሰረታዊ የህግና የህገ መንግስት መርሆን በሚጻረር መልኩ እንደው ባለፈው ከዚሁ ከጠበቃው ቡድኖች አንድ በጣም አሳዛኝ ያየሁት ፌደራል ፖሊስ ኮሚሽን በፍርድ ቤት ክሱ ውድቅ ሲደረግበት ወይም ይግባኙ ተቀባይነት ሲያገኝ ተከሳሽ ከመፍታት ይልቅ የተጠርጣሪን ከማስረከብ ይልቅ በፖሊስ መኪና በአምቡላንስ መስለኝ ጭነው ለአዲስ አበባ ፖሊስ ኮሚሽን እና ይሄ በጣም ማለት ከምር ትልቅ ውንብድና ነው በህግ ላይ የሚፈጸም ማለት ነው። በህግ ስርዓት እና ሰፓሬሽን ኦፍ ኢንስቲቱሽናል እንትን መኖር አለበት። የአዲስ አበባ እና የፌደራል ፖሊስ ኮሚሽን በአንድ ኬዝ ላይ እስረኛ እየተቀያየሩ የፍርድ ቤትን ውሳኔ የሚሽሩበትና የዜጋን በአካል በደህንነት የመጠበቅ ነፃነት እና ከህግ ነፃ ተደርጎ የመገመትን መብት አለመጠበቅ በጣም በፊት በኢህአዴግ ስርዓት የነበረ ነው። ይሄኛው ለየት የሚያደርገው ግን በጣም ተቋማዊ ቅንጅት አለ። አንደኛ በፌደራል በአዲስ አበባ ፖሊስ፣ በኦሮሚያ ፖሊስ የሚደረገው ወከባና ጅምላ እስርና ያለ ህግ ሰዎችን ረጅም ጊዜ ማሰር የማቆየት ማንገላታት ጉዳይ በጣም እንትን ነው ማለት ሴሌክቲቭ ነው፣ ጥቃታዊ ነው። ይሄ የህግን ከለላ ያደረገ ተቋማዊ ጥቃትና ሰዎች የማጥቂያ መሳሪያ እንደሆነ ነው የሚያሳየው በደንብ። እና ደግሞ ችግሩ ምንድነው? ዜጎች ተራ ዜጎች ምስኪኖች ነው። በፊት ጋዜጠኞች ነው የምናስበው ወይም የሆነ ስጋት ያመጣሉ የሚባሉት አሁን በተለይ በብዛት የኦርቶዶክስ እምነት ተከታይ ሰዎች በገፍ ይታሰራሉ። የሌላ እምነት ተከታይ ሆነው ሲምፓታይዝ የሚያደርጉ ወይም ልክ አይደለም የሚሉ ይታሰራሉ። ሰዎች ባንዲራውን ስላሉ ማተም ስለያዙ ራሱ ማተም እንዲበጥሱ የተጠየቁ እንዳሉ ከታሰሩ ነግሯል። እና ይሄ በጣም ነው ህግን ለራሱ ለባለስልጣናት እንደ መሳሪያ ማድረግ የመጠቀሚያ መንገድ ነው አሰራር እየታየ ያለው። ፍርድ ቤትም ደግሞ በራሱ ስልጣን ነገሮችን የማስቆም የውስን ቢዘው ማድረግ ሁኔታ አይታይም። ፖሊስ ደግሞ የዚህ የገዢዎች መሳሪያ መሆኑን የሚታየው። ይሄ ደግሞ ተቋማዊ ጥቃት በቤተክርስቲያን ላይ በምዕመኗ ላይ እንዳለ በግልጽ ያሳያል። መፍትሄው የሚሆነው አይ ቲንክ አሁንም ወደ መፍትሄ ብዙ መነጋገር አለብን። ምክንያቱም ይሄ ከኦርቶዶክስ በላይ ነው። ይሄ ከአንድ ቤተክርስቲያን ጉዳይ በላይ ነው። ምክንያቱም አጠቃላይ የሲቪል ሊበርቲስ፣ የፖለቲካ መብቶች፣ የሰብአዊ መብቶች
ነፃነቶች መገፈፍ ነው እና አጠቃላይ አገር ዜጋነት ውስጥ ያለ መገኘት ችግር ነው ለሰዎች ማለት ነው እና አይ ቲንክ ይሄ ሌላ ፖለቲካል ትግል የሚጠይቅ ነው ግን ቤተክርስቲያኗ በህጋዊ ትግል እያደረገች ነው ተገቢውና ትክክል ነው ግን ቤተክርስቲያኗ እስከመቼ ነው የምትችለው ብቻዋን ነው አሁን ምናልባት ወደፊት የሚመጣ ጥያቄ ነው እዛ ደረስንም ነው ያለ ነው ግን ወደዛ መድረሳችን አሁን ትላንት የደረጉ ነገሮች ይሄንን ሞሜንተም ያመጡት ነው በግል ሳንፈልግ አሁን መንግስት ምንድነው ማየው በግድ ውጡና ማለት አይነት ነው የሚመስለው እኮ እና በሰላም ህዝቡን መምራት መቻል ይያለ ለምን ግርግር ጻም እንደሚፈልግ ከተራው ዜጋ ጋር ከንጹሃን ጋር አልገባኝም ማለት የቤተ ክህነት መግለጫ አንደኛው ያነጣጠረው ስላንት ለወጣው ለኮሙኒኬሽን መግለጫ አይተከሆነ የኮሙኒኬሽን መግለጫ አንዳንድ ስርዓተ ለበኞች ወይም ህገ መንግስታዊ ስርዓቱን አደጋ ላይ ለመጣል ያለሙ ያቀሉት ሳለ እሱን ለማክሸፍ ነውና ይሄ በጣም ከአቀራቀና ቅጥፈት ነው የሚል ነው ቤተ ክህነት በመግለጫው የተጠቀመችው ስለዚህ መንግስት ዋሽቷል የፌደራል ኮሙኒኬሽን ጽህፈት ቤት ያው ማለት ጠቅላይ ሚኒስትሩንም ይጨምራል የፌደራል መንግስትን ማለት ነው ዋሽተዋል ማለት ነው ስለዚህ ከዚህ በፊት በነበረው የሚሰጧቸው መግለጫ በኦርቶዶክስ ቤተ ክህነት ጋር ተያይዞ በነበረው ውዝግብ ላይ የሚያሳይ ትሬንድ መቀጠሉ ነው እና የቤተ ክህነትን ጉዳዮች የማጣጣልና ህብረተሰቡ ደግሞ ያየው የተጨባጭ ነገር አለ የተፈጠረ አንድ አመጽ ላይ ፈጥሩ ሊያነሱ የተዘጋጁ የሚለው ለምሳሌ በአያው ላይ ሲሄድ የነበረ ልጅ ከኋላ የተመታበትን አይታል በጣም ዝግነኝ ኢሳባዊ የሆነ ምንም ስጋት የሚደቅን ሰው አይደለም ህፃናቶች ሴቶች አረጋውያን እና በጣም ትንሽ ለማስረዳት የሚያስቸግር ይመስለኛል ዘሩ እንግዲህ ሌሎች ከዚሁ ከአድዋ በዓል ጋር የተያዙ መረጃዎችም አሉ በትላንትናው ዕለት ህይወቱ ያለፈው በጥይት ተመቶ እንደሆነ ተገልጿል መምህር ነው በመሰናዶ ትምህርት ቤት በሚኒሊክ መሰናዶ ትምህርት ቤት የፊዚክስ መምህር እንደሆነ ነው የተመለከተው ቤተሰቦቹን አግኝቻቸዋለሁ ታላቅ ወንድማቸውን አቶ ደሳለኝ ወዳጅን አነጋግሬያቸዋለሁ ጋይንት ነው ቤተሰቦቻቸው የሚገኙት በዛሬው ዕለት የአስክሬን ሽኝት ተደርጎ ደርሶ የቀብር ስነ ስርዓቱ መፈጸሙን የሰማነው እንግዲህ ለወዳጅ ለቤተሰብ መጽናናትን እንመኛለን ቀደም ሲል አንተም እንዳልከው የሞቱት ሰዎች ቁጥር አንድ የሚለው ሌሎች መረጃዎችም እየመጡ ስለሆነ አንድ ሁለት ሶስትም ሊሆኑ እንደሚችሉ እንግዲህ ወደፊት መረጃው በተጠናቀረ ሁኔታ ሲወጣ የሟቾቹን ቁጥር የምናውቅ ይመስለኛል እኔ በግሌም 3 ሰዎች መሞታቸውን የሚያሳዩ መረጃዎችን ነው ያገኘው